ሰላም የኒዋኪን ስፖርት ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው ታማኒነት ያላቸው የዝውውር ዜናዎችን እንዲሁም ደግሞ ዛሬ ላይ የተሰሙ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ከሁሉም በፊት ግን ቻናላችንን ሰብስክራይብ ካላደረጋችሁ ኒዋኪን ስፖርት የሚለውን ቻናላችንን ሰብስክራይብ እያደረጋችሁ የደውል ምልክቷን እያበራችሁ በየጊዜው የምንለቅላችሁ ስፖርታዊ መረጃዎች እንዲደርሷችሁ ቤተሰብ መሆናችሁን አዘንጉ እያልን ፈጠን እያልኩ ዛሬ የወጡትን የዝውውር መረጃዎችን እነግራችኋለሁ ማለት ነው። ዛሬ ላይ በቅድሚያ የምነግራችሁ የስፖርት መረጃ የሚሆነው የስፖርቲንግ ሊዝበኑን የፊት መስመር አጥቂ ቪክተር ጎይክረስትን የሚመለከተውን ዜና ነው የምነግራችሁ። የስፖርቲንግ ሊዝበን ፕሬዚዳንት የሆኑት ፍሬድሪኮ ቫርዳስ ስለ አጥቂያቸው ቪክተር ጎይክረስት ክለቡን የሚለቅበትን መንገድ እቅጩን ተናግረዋል ማለት ነው። ቪክተር ጎይክረስት እንግዲህ ከስፖርቲንግ ሊዝበን ጋር ቀጣዩን ዓመት ማሳለፍ እንደማይፈልግ መናገሩን ተከትሎ የስፖርቲንግ ሊዝበን ፕሬዚዳንት የሆኑት ፍሬድሪኮ ቫርዳስ ስለ አጥቂያቸው ቪክተር ጎይክረስት የዝውውር ሁኔታ እቅጩን ተናግረዋል ማለት ነው። ቪክተር ጎይክረስትን ማዘዋወር የሚፈልግ ማንኛውም ክለብ ከ70 እስከ 80 ሚሊዮን ዩሮ ድረስ ማውጣት እንደሚጠበቅበት የስፖርቲንግ ሊዝበን ፕሬዚዳንት የሆኑት ፍሬድሪኮ ቫርዳስ ተናግረዋል። አጥቂያቸው እሱ ራሱ ያውቃል እያሉ የተናገሩት የስፖርቲንግ ሊዝበን ፕሬዚዳንት የሆኑት ፍሬድሪኮ ቫርዳስ እሱ ራሱ እንደሚያውቀው ነው ዋጋውን ከ70 እስከ 80 ሚሊዮን ዩሮ ድረስ ይጠበቅበታል። አጥቂውን የሚፈልግ ማንኛውም ክለብ ከ70 እስከ 80 ሚሊዮን ዩሮ ማውጣት ይጠበቅበታል ሲሉ ተናግረዋል። ይህ ደግሞ ተጫዋቹን ለማስፈረም የሚፈልጉ ቡድኖችን ተስፋ የሚያስቆርጥ ነው የሚሆነው። ተጫዋቹን እንግዲህ ከሚፈልጉ ክለቦች መካከል አርሰናል በግንባር ቀደምነት ይጠቀሳል። አርሰናል እንዲሁም ደግሞ ማንቸስተር ዩናይትድ ተጫዋቹን ለማስፈረም እየተሯሯጡ የሚገኙ ክለቦች ናቸው። እነዚህ ክለቦች እንግዲህ ለተጫዋቹ ዝውውር ከ70 እስከ 80 ሚሊዮን ዩሮ ማውጣት እንደሚጠበቅባቸው የስፖርቲንግ ሊዝበን ፕሬዚዳንት የሆኑት ፍሬድሪኮ ቫርዳስ ተናግረዋል። እንግዲህ ሌላኛው የዝውውር ዜና የሚሆነው የተረጋገጠ የዝውውር ዜና ነው። ፖል ፖግባ ለ2 ዓመት የውል ስምምነቱን ከሞናኮ ጋር ተፈራርሟል ማለት ነው። ፖል ፖግባ እንግዲህ ሰስፔንድ ተደርጎ በእግር ኳስ ፌዴሬሽኑ ሰስፔንድ ተደርጎ ከቆየ በኋላ ዛሬ እንግዲህ ከሞናኮ ጋር የ2 ዓመት የውል ኮንትራትን መፈረሙ ታውቋል። ፖል ፖግባ እንግዲህ ለሞናኮ ሲፈርም እያነባ ነበረ። በብዙ ሰዎች በቅርብ ጓደኞቹ እንዲሁም ደግሞ በቤተሰቦቹ ክህደት የተፈጸመበት ፖል ፖግባ የ2 ዓመት ውል ኮንትራቱን እንደ አዲስ ከሞናኮ ጋር ተፈራርመዋል ማለት ነው። ሌላኛው የዝውውር ዜና የሚሆነው ጀርሚ ጌቲንስን ቼልሲ ከቦሩሲያ ዶርትመንድ ለ7 ዓመት የውል ኮንትራት እስከ 2032 ድረስ በሚደርስ ውል ለ7 ዓመት የውል ኮንትራት ጀርሚ ጌቲንስን ቼልሲዎች እንዳስፈረሙት ይፋ አድርገዋል። ሜዲካሉ ዛሬ ወይንም ደግሞ ነገ እንደሚደረግ ቀን እንደሚቆረጥለት ይፋ ተደርጓል ማለት ነው። ሌላኛው መረጃ የሚሆነው የእንግሊዝ ከ21 ዓመት በታች የብሔራዊ ቡድን የዩሮ ዋንጫ ለሁለተኛ ጊዜ ማንሳት ችለዋል። እንግሊዝ እንግዲህ ጀርመንን 3-2 በሆነ ውጤት በማሸነፍ የዩሮን ለሁለተኛ ጊዜ የዩሮ ዋንጫን ባክ ቱ ባክ ማንሳት ችላለች ማለት ነው። እንግሊዝ ከ21 ዓመት በታች ብሔራዊ ቡድኗ ማለት ነው። ጎሎቹን ያስቆጠሩት ሃቪ ኢሊየት የሊቨርፑሉ ሃቪ ኢሊየት እንዲሁም ደግሞ የኢፕስዊች ታውኑ ሆችሰን እንዲሁም ደግሞ ጀርሚ ሮው ሲያስቆጥሩ ለጀርመን ዌልፐር እንዲሁም ደግሞ ኔፕሲ 2 ጎሎችን ጀርመንን ከሽንፈት ያልታደጉ 2 ጎሎችን ማስቆጠር ችለዋል ማለት ነው። ሌላኛው ቼልሲን ይመለከታል። ቼልሲን የሚመለከተው ዜናችን የሚሆነው ቼልሲ በዓለም የክለቦች ዋንጫ ከሚሳተፉ ክለቦች ከየትኛውም በላቀ ደረጃ የጎል እድሎችን መፍጠር የቻለው ቡድን ሆኗል። ቼልሲ እንግዲህ ወደ 8 ውስጥ መግባት ችለዋል። ትላንትና ቤኔፊካን 4-1 በሆነ ውጤት በማሸነፍ ወደ 8ቱን መቀላቀል ችለዋል ማለት ነው። ሌላኛው ቼልሲን እንደሚቀላቀል እየተነገረለት የሚገኘው ጆዋው ፔድሮ ነው። የብራይተን ኤንድ ሆቭ አልቢዮን የፊት መስመር ተጫዋች ጆዋው ፔድሮ ከኒውካስትል ጋር ስሙ ተያይዞ እየተነሳ ቢገኝም ቼልሲዎች እንግዲህ ተጫዋቹን ለማስፈረም የተሻለ እድል እንዳላቸው ፋብሪዚዮ ሮማኖ ይዞ የወጣው መረጃ ያመላክታል።
ቼልሲ በዓለም የክለቦች ዋንጫ ላይ ከየትኛውም ክለብ በላይ የጎል እድሎችን የፈጠረው ቡድን ሆኗል። እንግዲህ ትናንትና ምሽት ቤኔፊካን 4-1 በሆነ ውጤት ማሸነፍ የቻለው ቼልሲ ከየትኛውም ክለብ በላይ በዓለም የክለቦች ዋንጫ ላይ የጎል እድሎችን መፍጠር ችሏል ማለት ነው። ሞይሴስ ካይሴዶ በትናንትናው ጨዋታ ላይ የቢጫ ካርድ መመልከቱን ተከትሎ በፓልሜራሱ ጨዋታ ላይ የማይሰለፍ መሆኑ ይፋ ተደርጓል። እንግዲህ ሞይሴስ ካይሴዶ ትናንትና የተመለከተው አላስፈላጊ ቢጫ ካርድ እንግዲህ በፓልሜራሱ ጨዋታ ላይ እንዳይሳተፍ ያደርገዋል ተብሏል። እንግዲህ ቼልሲዎች ትናንትና ከአምስት ሰዓት በላይ የፈጀባቸውን ጨዋታ እንግዲህ ከቤኔፊካ ጋር ማድረግ ችሏል። ቼልሲ እስካሁን በዓለም የክለቦች ዋንጫ ላይ 40 ሚሊዮን ፓውንድ የሚጠጋ ገንዘብ ወደ ኪሱ ከቷል ማለት ነው። ቼልሲ የአስቶን ቪላውን ግብ ጠባቂ ኤሚሊያኖ ማርቲኔዝን ሊያስፈርመው ነው እየተባለ የወጣው መረጃ ሐሰት መሆኑን የቼልሲ እግር ኳስ ማህበር አሳውቋል ማለት ነው። ቼልሲዎች ለኤሚሊያኖ ማርቲኔዝ ክብር አለን፣ ሆኖም ግን አሁን ላይ ኤሚሊያኖ ማርቲኔዝን የማስፈረም እቅድ የለንም ሲሉ ቼልሲዎች አሳውቀዋል ማለት ነው። ትናንትና ቼልሲ ከቤኔፊካ ጋር የነበረው ጨዋታ እንግዲህ በከባድ የአየር ጸባይ ምክንያት እንግዲህ ለ5 ሰዓት ያህል ፈጅቷል። እንግዲህ የሁለቱን ክለቦች ጨዋታ ለማጠናቀቅ ቼልሲ እንግዲህ በጨዋታው አሸናፊ መሆን ችሏል። ወደ 8 ውስጥ መቀላቀል ችሏል። ለቼልሲ እንግዲህ የአሸናፊነት ጎሎችን ያስቆጠሩት ሪስ ጄምስ፣ ፔድሮ ኔቶ፣ ሉዊስ ድሪስ ሆል እና ክሪስቶፈር እንኩኩ ናቸው። ዛሬ ያሰናዳንላችሁ እግር ኳሳዊ መረጃዎች እንግዲህ ይሄንን ይመስላሉ። በቀጣይ የምንለቃቸው እግር ኳሳዊ መረጃዎች እንዲደርሷችሁ ኒዋኪን ስፖርትን ሰብስክራይብ ማድረጋችሁን አዘንጉ። የደውል ምልክቷን ካበራችሁ በየጊዜው የምንለቃቸው ስፖርታዊ መረጃዎች እንዲደርሷችሁ ይሆናል ማለት ነው። ኒዋኪን ስፖርት